ህመም የሌለበት ፍቅር የለም፣ ጉዳት የሌለበት ፍቅር የለም። ትዳር አድቫንቴጅ የሚያይ አይደለም። ፍቅር ትዕግስት ይጠይቃል። ስለዚህ ከዚህ በፊት ማልታገስ ከነበርኩኝ እንድታገስ ያደርገኝ። ፍቅር ቸርነት ይፈልጋል። ከዚህ በፊት ርህራሄና ቸርነት ከሌለብኝ ስለዚህ ርህራሄና ቸርነት እዚህ ጋር ያስፈልጋል ማለት ነው። ፍቅር ይቅርታ ይጠይቃል። ይቅርታ ከዚህ በፊት ማድረግ የማልችል ከሆንኩኝ አሁን ለፓርትነሬ ቢያመኝም ይቅርታ ማድረግ አለብኝ። ስለዚህ በማንኛውም ሁኔታ ውስጥ ስታይ በቃ በጎነትን ስታረጊ መልካምነትን ስታረጊ እዚህ ጋራ እኔ አንቺ ጋራ ማድረግ ያለብኝ ሙሉ ለሙሉ መልካምነት ከሆነ በቃ ፍቅርን ከሆነ ማንጸባረቅ ያለብኝ በማለት ለምን የነበረኝን ባህሪ መተው ይኖርብኝ ይችላል። አንቺ ማትወጁ ነገር ይኖር ይችላል፣ እሱ መቅረፍ አለብኝ። አንቺ የማይስማማሽ ባህሪ ይኖርብኝ ይችላል፣ እሱ ማስወገድ አለብኝ። በእነዚህ ሁሉ መካከል ህመም አለ። ዋናው የትዳር ፖይንት ጣዕሙ ያለው ይሄን በመሻገሩ ውስጥ